ዛሬ እንግዲህ ይዤላችሁ የመጣሁት አስደናቂና አስገራሚው ታሪክ እንግዲህ በህይወታቸው በፍጹም ውሃ ታጥበው የማያውቁትን ማህበረሰቦች እነግራችኋለሁ ማለት ነው። በህይወታቸው ሙሉ ውሃ ተጠቅመው የማይታጠቡ ነገር ግን በዓለማችን ላይ እጅግ ውብ ቆዳና መዓዛ እንዳላቸው የሚነገርላቸው ሴቶች የት እንደሚኖሩ እነግራችኋለሁ። ከዘመናዊነት ተጽዕኖ ርቀው በናሚቢያ በረሃ ውስጥ እንግዲህ የሚኖሩት አስገራሚውን የሂምባን ጎሳ እናያለን። የሂምባ ማህበረሰብ የሚኖሩት በናሚቢያ ሰሜናዊ ክፍል በኩነኔ አካባቢ ነው። ከብት አርቢዎችና ዘላኖች ናቸው። የሚኖሩት አካባቢ ከፍተኛ የውሃ እጥረት ስላለበት ሴቶቹ ውሃን ለንጽህና መጠቀም አይፈቀድላቸውም ማለት ነው። ውሃ የሚጠጣው ለሰውና ለከብቶች ብቻ ነው። ታዲያ እንዴት ነው የሚታጠቡት? ንጽህናቸውን ለመጠበቅ በየቀኑ ኦጂዜ የተባለ እንግዲህ ልዩ ቅባት ያዘጋጃሉ ማለት ነው። ይህ ቅባት ከላም ቅቤና ከተለያዩ እጽዋት መዓዛና ኦኪሬ ከሚባል ቀይ አፈር የሚቀመም ሲሆን ይህንን ድብልቅ ሙሉ ሰውነታቸውን ጸጉራቸውን ላይ እንግዲህ ይቀቡታል ማለት ነው። ቅባቱ ቆዳቸውን ከበረሃው ፀሐይ እና ከትንኞች ከመጠበቁ ባለፈ ልዩ ቀይ ውበት ይሰጣቸዋል። ለንጽህና ደግሞ በተለየ ዕጣን ሰውነታቸውን ያውዱታል፣ ያጥኑታል ማለት ነው። የሂምባ ባህል ጋብቻ የሚመቻቸው በወላጆች ሲሆን ልጃገረዶች ገና በታዳጊነታቸው ሊታጩ ይችላሉ። አንድ ወንድ ለማግባት ለሴቷ ቤተሰቦች ከብት ማቅረብ አለበት ማለት ነው። የጋብቻው ቀን ሙሽሪቷ እንግዲህ ኤሬምብል የሚባል ከበግ ቆዳ የተሰራ ልዩ አክሊል ጭንቅላቷ ላይ ታደርጋለች። ወንዶች ከአንድ በላይ ማግባትም የሚችሉ ሲሆን ብዙ ከብት ያለው ሰው እንግዲህ በጣም ትልቅ ክብር አለው ማለት ነው በዛ አካባቢ ላይ። የሂምባዎች ሃይማኖት ሙኩሩ በሚባል አንድ አምላክ ያምናሉ። ነገር ግን ወደ አምላካቸው የሚጸልዩት በሞቱ አያቶቻቸው መናፍስት በኩል ነው ማለት ነው። በመንደሩ መሃል ኦኩሮ የሚባል ቅዱስ እሳት አለ። ይህ እሳት በጭራሽ መጥፋት የለበትም ተብሎ ይታሰባል። ምክንያቱም ከቀድሞ አባቶቻቸው ጋር የሚያገናኛቸው ድልድይ እንደሆነ ያምናሉ። ውሃ ሳይነካቸው በተፈጥሮ ቅባት ብቻ ራሳቸውን የሚያስውቡት ሰውነታቸውን የሚጠብቁት ጠብቀው የኖሩት የሂምባ ሴቶችን ጥበብ በእውነት አስደናቂ ነው ተብሎ ይታሰባል። እናንተስ የሂምባዎች የውበት ቁሳቁስ ወዳችሁታል? ሐሳባችሁን ኮመንት ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ እና ፎሎ ማድረጋችሁን እንዳትረሱ። በቀጣይ የትኛውን የዓለማችንን አስገራሚ ነገር ይዘን እንቅረብላችሁ? ኮመንት ላይ አስቀምጡ።